የጠላቶች ቁጣ በነደደ ጊዜ አንተ ለኔ መልካም ነህ፣ አንተ ለኔ መልካም፣ አንተ ለኔ መልካም ነህ፣ አንተ ለኔ መልካም። የሰው ፊት ሲጠቁር ጊዜ ሲለውጠው አንተ ለኔ መልካም ነህ፣ አንተ ለኔ መልካም፣ አንተ ለኔ መልካም ነህ፣ አንተ ለኔ መልካም። ገዢዎች በኔ ላይ በተነሱ ጊዜ አንተ ለኔ መልካም ነህ፣ አንተ ለኔ መልካም፣ አንተ ለኔ መልካም ነህ፣ አንተ ለኔ መልካም። የተስፋ ቃሌ የኔማ ወሩ እንደደረሰ ተሰማ ሲፈጸም በእምነት አይቼ ልጠብቅ እጆቼ ዘርግቼ መውደዱ እንደሰው ቢሆን አርቄ ነበር በስጋት እያልኩኝ ፊቱ ይጠቁር ይሆን ይቀየር ስላወጣኸኝ ተራራ ስላሳለፍከኝ መከራ ስላሻገርከኝ ማዕበል ተመስገን እንጂ ምን ልበል፣ ተመስገን እንጂ ምን ልበል፣ ከፍ በል እንጂ ምን ልበል። ዝም በሉ የኮቴው ድምፅ ይሰማል፣ ሊጎበኘኝ ነው መሰለኝ ኢየሱስ ይሆናል። በዓለም ነገር መታማቴን አውቆ ባሉባልታ መገፋቴን ሰምቶ ጌታ ኢየሱስ መቶልኝ ይሆናል። እሱ እንደሆን ለተገፋው ያዝናል። የኔ ንጉሥ በጌታ በኢየሱስ ክርስቶስም ይህንን ያማረውን ገበታ በስሙ ባርከህ ቀድሰህ እንደሌላቸው ከማያልቀው በረከት አካፍላቸው። ይሄን እድል ላላገኙ ወገኖች ይሄንን አገር ስለሰሩ ይሄንን ካምፓኒ ለሰሩ ሁሉ አይምሯቸው የተባረከ እጃቸው የተባረከ ይሁን። ስለ ሁሉ ክብር ነው። በጌታ በኢየሱስ ክርስቶስ ምግባችንን ባርክልን። በሰማይ በምድር ከምድርም በታች ኃይል የተመስገነ ላንተ ይሁንልን። አሜን። አምልኮ ነው። እኔ እግዚአብሔርን በንጽህና ባመልክ ደስ ይለኛል። የማይደሰትበትን አምልኮ አምልኬ መጨረሻ ላይ ብቀልጥ አልፈልግም። ጊዜን ማጥፋት አልፈልግም። ማይገባ አምልኮ አምልኬ በእግዚአብሔር ፊት መጨረሻ ቀን ስቆም ምን መልሳለሁ ብዬ አስባለሁ። ስለዚህ ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ እናት ሆነ ጡትክን ያጠባከኝ አባት ሆነ ቀጥ ያሳደገኝ እንደ ታላቅ ወንድም የምትመክረኝ እንደ እህት ደብቄ ያጎረስከኝ ደግሞም ወዳጄ ሚስጥረኛ የትም የማትለየኝ ጓደኛዬ የጠላት ደመላሽ ስም ብሩክ ይሁን ወንድም ጋሼ። በመስቀል ላይ ስለኔ ሞተሃል፣ አበሳዬን ወስደሃል። ልክፈል እንዲያው ልገዛልህ
ምን ልክፈል እንዲያው ልገዛል ሁለት ዓለም የሚባል ማለት ቀላቅሎ መሄድ የሚባል ነገር የለም ጌታ ጋር የእግዚአብሔር ቃል በጣም ክሊር ነው ኮንፊውዚንግ አይደለም ለዲቤት የሚቀርብ አይደለም ምክንያቱም እሱ ንጉስ ነው የንጉስ ቃል ደግሞ ህግ ነው ስለዚህ ማንንም ሰው ሊቀይረው ሊለውጠው ዲስከስ ሊያደርግበትም አይችልም ከመቀበል ሰሬንደር ከማድረግና ከማመስገን ውጪ ሌላ የምናደርገው ነገር የለም ይሄንን ደግሞ ራሴ ፐርሰናሊ አይቻለሁ ጌታን ስላመንኩት እሱ ለኔ ታምኖ ከዛ በኋላ ህይወቴን ኖሮልኛል ነግረሽ ምንም ከእግዚአብሔር ውጪ ምንም ህይወት ባዶ እንደሆነ ተመረለሁ በቃ ከእግዚአብሔር ውጪ nothing ምንም በትፈልጩም በትቆርጩም ከእግዚአብሔር ውጪ መኖር ዝም ብሎ መባዘን ነው ለኔ በኔ ኤክስፒሪየንስ ነግረሽ ማለት ነውና እንደው ዝም ብዬ ባዘነ ህይወት ነበር የእግዚአብሔርን ሳሊዝ ነበርም ኖሬ ነበር ኦፍ ኮርስ ኖሮ ያለ ጌታ ታቶኝ ኃጢአቴም አስመርሮኝ ወደ ኢየሱስ ብመለስ የሱ ደግነት ማርኮኝ በድል ጎዳና ብገባ ፍቅሩ ነፍሴን ቢገዛ ግንባሬ ልጥል አልሰጥ ቃል ገባሁኝ ለጌታ ምን ያስገርም አረ ምንም አያስገርመኝ ምንም ያስገርም ነገር አለ ምንም አያስገርም ያስገርመኝ አንድ ነገር አለ የእግዚአብሔር ፍቅር ያስገርመኛል ዋው የእግዚአብሔር ፍቅር ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ የተቀበልኩበት ቀን ነው ጌታ ኢየሱስን ያወቅኩበት ቀን ነው እንኳን አወቅኩት የምልበት እንኳንም አገኘሁት ኢየሱስን እንኳንም ኢየሱስ ወደ ውስጤ ገባ የምልበት ያ ቀን ለኔ ከቀኖች ሁሉ የተለየ ቀን ነው እግዚአብሔር የተመሰገነ ይሁን ወንጌልን በቃል ወንጌልን በተግባር እየሰበከ ይቻላል አይደለንም ሰዎች ሃይማኖት የለሽ ያደርጉናል ኖ እኛ ሃይማኖት አለን ወንጌላውያን ነን የኢትዮጵያ ወንጌል አማኞች ነን ሃይማኖታችን ወንጌል ነው በዚህ ዓለም ላይ ከወንጌላውያን ውጪ በመጽሐፉ ላይ የሃይማኖት መጠሪያው የተጻፈለት ሃይማኖት አንድ የለም አንድ ካለ እሱ የኛ ነው